ያን ነገር this our job we gonna do tomorrow ነገ ታገኙታላችሁ ሙሉ ቪዲዮ ከነ መረጃው ያወራችሁ ምን ያለችው እሷ መሬት ገዝቻለሁ ምናምን እያለች ቪዲዮ ትለቃለች አስገቢያቸው አሳያቸዋለሁ ነፍ ቪዲዮ አለ አክሲዮን በአክሲዮን ብር ገዝቼ ብር አጥቼ ምናምን እያለች እንዴ አንቺ በራስሽ ብር አጥቼ አሁን እዚህ ጋር አስገቡኝ የምትሉት ልጆች መረጃ ካላችሁ ብቻ ነው ዝም ብሎ ወሬ ብቻ አንፈልግም ይሄው እቺ ማለች ትናንትና የነበረችው አስገቢያት ይሄው አስገቢቻታለሁ የሆነች ፋፊ ናት ፋጡማ አስገቢያታለሁ ነይ ግቢ የተበሉት ትናንትና ይሄው አሉ የትናንቶቹ አሉ አዎ ሌሎችም ካሉ በእነዚህ ሁለት ግለሰቦች እንግዲህ ለቻድስ ቆይ ለሳባትና ትንገረን እሺ ሳቢያት የጀማ ታብና ኮፒ ሊንክ ያርግን በደም ታብና ኮፒ ሊንክ አርጉ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ወቤ እንዴት ነህ ሁላችሁም እንዴት አመሻችሁ እንዴት ናችሁ አልহামዱሊላህ ደህና ነሽ ደህና ነን ሱብሃንአላህ እኔ አሁን እኮ ሳያችሁ ራሱ ደነገርኩኝ እንዴት ማለት እኔ ሳምንት እየሆነኝ ነው ጥፋለሁ ደውልላታለሁ አናግራታለሁ አመልስልኝም ጸጥ ነው ያለችኝ እኔም 54000 ምናምን ብር ልክ ያለው ደረሰኝም አለኝ የባንክ ደረሰኝ አረቢያ መጅልስና መገረጃ ግዣ አስጃት ነበርና ያኔ ኦርደር ታስቀምጣለሁ ስላለች እሷ ጋር እንዲቀመጥ አድርጌ ነበር ያዘዝኳት እና አሁን አመት ሆኖኛል እንደዛ ሳናግራ ዝም ነው ያለችኝ እኔ ጊዜ አታ ነው በሚል ዝም እያልኳት ነበር ሳምንት ሆነኝ ግን እያየች ዝም ትለኛለች በቴሌግራም ማለት ነው ከዛውን ሳይ ፎቶአቸውን እንደዚህ ስትሉ ደግሞ ነው የባስተ ደነጋገርኩ አንቺ ስንት ብር ነው የሰጠሽ ያስገባሻል እኔ ደረሰኝ አለኝ 54500 ድርሃም ነው ይሄ ብር ማለት ነው በኢትዮጵያ አለኝ አለ ደረሰኙ ለኔ ላክኝ ይፈልጋለሁ ነገ በመሰረው ቪዲዮ ላይ እንዳስገባው ማለት ነው ሊማዛለች እሷን ፎሎ አድርጊያትና ደረሰኝ ያላችሁ መረጃ ያላችሁ እባካችሁን ቪዲዮ ድምጽ የነሱ ያላችሁ ሁሉንም ነገ እንድትልኩልኝ ነገ በጣም ኃይለኛ ቪዲዮ ነው የምሰራው ገባችሁ ያንን ቪዲዮ ሰርቼ ለዩቲዩብ ሁሉ አስተላልፋለሁ ይሄ ሁሉ እናንተ የሰጣችሁኝ መረጃ ለዩቲዩብ ሁሉ ልክላችኋለሁ እንደነ በዛ አይነት መንገድ እህቶቻችን ገንዘብ እየተበሉ እንደሆነ ገባችሁ ስለዚህ ያላችሁ መረጃ ተቀላላ ለሪማዝ ላኩላት እባካችሁ እና ከዛ በኋላ ዘጋችሽ ብሎክ አረጋች ይችላል ኖ አልወለከችልኝም በሌላ ቁጥር ነበርና ያኛው ያወራሁበት ቁጥሬ ስለተዘጋብኝ ጓደኛዬም ማዛ እንደዚሁ ወስዳለች እሷ ተጭኖ ሄዶላታል አንድ ላይ ነበር ያዘዝነው እኔ ደግሞ ሀገር ስላልገባሁኝ እሷ ጋር ተቀማጭ ነበር ያረኩት ማለት ነው ስለሚሄድ እንደውም በዛይ ምልክት አድርጌ ዋትስአፕ የተቀይሮብሽ ከሆነ ቴሌግራም የተቀይሮብሽ ከሆነ ይሄው ደረሰኝ እኔ ፋጡማን ምናምን ብያናገርኳት ግን ሳንታ ዝም ነው ያለችኝ ግን አልጠረጠርኳትም ነበር የሚገርመው አሁን እንደዚህ ስታወሩ ነው የደነገርኩት እኔ ራሱ ኢንሻአላህ ያለሽን መረጃ በደንብ ውስጥ ላኪልኝ ድምጽ ምናምን ካለሽ እሱን ሁሉ ድምጽ ይሰማል አዎ ይሰማል ቀጥይ አንድ ነገር የምነግራችሁ ነገር ምናልባት ስራ በዝቶባቸው ምናምን መጥቶች አመት አረቢያ መጅልስ በጣም ረጅም ከተባለ 3 ወር ነው 3 ወር በቂ ጊዜ ነው አመት 2 አመት 400 ሺህ ብር የተበላችሁ ልጅ እኮ 3 አመት ነው እንዴ 3 አመት እኮ አንድ ልጅ ተወዶ የሚያድግበት ነው እንዴት ነው እናንተ ለሰው የራሳችሁ ካልተበላ ለሰው ማዘን የለም እዚህ መታችሁ እንደዚህ ነው እንደዚህ የምትጽፉ ሰዎች ወላሂ ብሎክ አደርጋለሁ እኔ በጣም በዚህ ጉዳይ ሴንሲቲቭ ሆኛለሁ ምክንያቱም የቀላል ብር አይደለም ብሩ እንዴት እንደሚመጣ አውቀዋለሁ ይሄው 3 አመት ያለች ነው እኔም 3 አመቴ ነው አስገቢያቸው ሌሎችም አስገቢያቸው ወአለይኩም ሰላም እሺ ቀጥይ ደህና ናችሁ ሞቤ አልহামዱሊላህ ሲቀጥል ስለ ሳዲያ ጉዳይ ማለት እኔ በላይ እየታገሳሰው ያለ ራሱ አይመስለኝም ያው እሺ ስለምትል ማለት ነው 3 አመት ሙሉ ነው ሪከርዱ ላይ እንደውም ካየው 2023 ነው ግን እኔ ያዘዝኳት 2022 ላይ ማለት ነው እና ይሄን ያህል አመት ሙሉ ግን እሺ ስለምትል ነበር እኔም ዝም ያልኳት ማለት የሆነ ስበብ ነበር አንዴ ነብሰ ጡር ነኝ አንዴ ወልጃለሁ በቃ ብዙ ነገር ነበር የምትለው ማለት ነው ግን መጨረሻ ላይ ስልክ አታነሳም
ወሳቧንም ሪከርድ ስናደርግላት አይታዝም። ግን በአዲስ ቁጥር ምናምን ስጽፍላት እሺ ችግር የለውም በወር አደርስልሻለሁ ትላለች ማለት ነው። አዳዲስ ታነሳለች። ግን እኛም በቃ ተወች ላንድያ ማለት ነው። አሁን እኔ ከ3 አመት በላይ እየሆነኝ ነው እንግዲህ አስባችሁታል? ይኸው እንግዲህ እና ይሄን ያህል ጊዜ መታገስ ማለት ከባድ ነው ማለት ማንም የሚያደርገው አይመስለኝም። ግን መጨረሻ ላይ በቃ ምን የምታመጡት የለም። ያኔ በቃ ስልክ ራሱ አታነሳም። ቤተሰብ ራሱ ይደውልላታል ግን አትፈልስም። አይታ ዝም ነው። ቁጥሩን ታወቀችው ሲጀመር ታውቀዋለች፣ አታነሳም። እንደሰማችሁት እንግዲህ እኔ እነዚህ እህቶቼ በጣም ብዙ ሪሲት ነው የተላከልኝ። ሙቤ እኛ ምን እና ሙቤ ደግሞ አሁን ለምሳሌ ዩቲዩብ ላይ ምናምን ስትሰራ እኛ ኮሜንት ለመጻፍ ስንሞክር እኛን ታጠፈናለች። ግን ሌሎች እንዲማሩ ስለምንፈልግ ምክንያቱም በጣም መልካም ሰው ነው የምትታወቀው ዩቲዩብ ላይ እና ይሰርቡናል ሁሉ አንቺ ሰዲያ እኮ ናት ምናምን እኛም እንደዛ ብለን ነበር። በጣም ስላመናት ስደተኞች ተቆርቋሪ ሆና ነበር። የዛሬ 3 አመት አካባቢ ዞር ብላችሁ ብታዩት ቪዲዮዋ ሁሉ ለስደተኞች ተቆርቋሪ ነበረች ማለት ነው። ዛሬ ግን የምትፈልገው ነገር ስለሆነላት በቃ እኛን ተወችን እና እኛ በዛ ነው ያመጣው። ቪዲዮ አለ፣ መረጃ አለ፣ የቤት እቃውን ሁሉ እንዳለ አለ። እኔ ጋር ያጀማ አታረግም ይላሉ። ግን እኛ የደረሰብን ይሄው አለን ማለት ነው። እና ሲቀጥል ደግሞ ትናንትና የነበሩትም ሼር አድርጊላችሁ ይምጡ ሌሎች ሁሉ እሱ ቪዲዮ እና ደግሞ እኛ የምንፈልገው እዚህ ጋር ከፈለጉ ማለት ነው ማለት አላህን የሚፈሩ ከሆኑ እዚህ ጋር ቀርበው መልስ እንዲሰጡን ነው የምንፈልገው። እዚህ ጋር ቀርበው በቃ ችግርም ካለባቸው እኛ ችግር ስላለብን ነው እዚህ ጊዜ ይታገሱ። እስከዛሬ ታግሰናቸዋል እኮ እዚህ ቦታ ግን እነሱ ይሄን አይፈልጉም። የእኛንም ሀቅ መስጠት አይፈልጉም። ሚዲያም ላይ መውጣት አይፈልጉም። ውስጥ ለውስጥ ነው። ከፈለጉ ያወሩናል፣ ከፈለጉ ይተውታል። እንደዛ ነው የሚፈልጉት ማለት ነው። ስማቸው እንዳይጠፋ ይፈልጋሉ። ግን የኛ ሀቅ ምንም አይመስላቸው። በትክክል ለመሰላችሁ ወላሂ ሀቀኛ ቢሆኑ ኖሮ እኛ የምንፈልገው ህሊና ካላቸው እኔ ታናግረኝ ነበር። እኔ ጋር ዋሸች ከሆኑ እዚህ ጋር መጥተው መልስ ይስጡን። በቃ እኛ ችግር አለብን ካሉ ችግር አለብን ብለው ይናገሩ። አዎ አረ ሌላም ብዙ ሰዎች አሉ። ሲጀመር ቁጥርህን ታወቁት አያነሱም። መጀመሪያ እኮ አነሳችልኝ መጀመሪያ እኔ እኮ ቪዲዮ ቀርቻታለሁ። አልሰማችሁም? በቴሌግራም አናግረኛለች እና ከዛ በኋላ በጽሁፍ ብቻ ለአሊ ጋር አስተላለፈችኝ። በዚህ ነው የኔ ቴሌግራም በዚህ አዋራኝ። እኔ ራሱ ማቃት የሆነች እኔ ማቃት ኮፒሊንግ አርገጀም ይያዛል። አሁን ደግሞ ሞቤ አድራሻቸው የጠፋብኝ የከላላ ልጆችና የጅማ ልጅ ራሱ አለች። የጅማ ልጅ እያለቀሰች እኔ አሁን ላይ አድራሻቸው ስለጠፋብኝ ነው እንጂ 2 ልጆችም አለው። አንድ የጅማ ልጅ ናት፣ በዛው አጋጣሚ ከሰማይ ትንጣ። አንዷ ደግሞ የከላላ ልጅ ናት ማለት ነው። አብሽር ይመጣሉ። እኔ ቪዲዮ ሰርቻለሁ። በነገራችን ላይ እዚህ 1000 ሰዎች አላችሁ፣ 1000 ምናምን ሰዎች አደራ ሌሎች እናመሰግናለን። ሞቤ ድምጻችንን ስለሰማህልን ጀዛኪላሁ ኸይረን። ከ3 አመት በላይ ደግሞ እነሱ እንደዚህ አረጉም የሚሉት ማንም ሰው ከ3 አመት በላይ ታገሳቸው ማለት ለመናገር አብሽሩ። ኢንሻአላህ የቻልነውን ያህል ከጎናችሁ እንቆማለን። በውስጥ አናግራችኋለሁ እንዴት አድርጋችሁ ክስ እንደምታቀርቡ በእነዚህ ሰዎች ላይ እሱን እነግራችኋለሁ በውስጥ። ሀባይቢ እባካችሁን እዚህ 1000 ምናምን ሰዎች አላችሁ፣ ከ1000 በላይ ሰው ሂዱና አሁን የሰራሁት ቪዲዮ አለ ገብታችሁ ሪፖስት አድርጉት፣ ላይክ አድርጉት። ለምን ሌሎች እህቶቻችን እንዲጠነቀቁ ታውቃላችሁ። አዳሉ አለል ኸይሪ ከፋሊን ነው። አንድ መልካም ነገር ያስተላለፈ ልክ አጅሩ እንደዚህ ያገኛል። ሌሎች እህቶቻችን እንዳይበሉ እነዚህ ጋር እቃ እንዳያዙ፣ ሁለተኛ እነሱ ጋር መጅሊስ ማረብ ይሁን የቤት እቃ ይሁን እህቶቻችን እንዳያዙ። ብዙ እህቶቻችን ቲክቶክ ማይጠቀሙ ሊኖር ይችላሉ። ዩቲዩብ ላይ እንለቀዋለን። ግን አሁን የሰራሁት ቪዲዮ አለ ግቡና ሁላችሁም በተሻለ መጠን ቪዲዮን ሪፖስት ላይክ አድርጉትና በደንብ እንዲደረስና እህቶቻችን ወንድሞቻችንም ካሉ ከነዚህ ግለሰቦች ጥንቃቄ እንዲያደርጉ አደራ ገብታችሁ አሁን የሰራሁትን ቪዲዮ ሪፖስትና ላይክ እንድታደርጉልኝ በአክብሮት ተጠይቃለሁ። እሺ ኡስታዝ ኢብኑ ዓረብ ተፈضل። ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ያ ጀማዓ? እንዴት አመሻችሁ ሁላችሁም? ያው እንግዲህ እንደሰማችሁት ነው ሁላችሁም
ይሄ ጉዳይ መጀመሪያ እኔ ጋር ነበር የመጣው በእህት ሙአፍራህ በኩል የቻልኩትን ጥረት አድርጌያለሁኝ እነሱ ጋር ያኒ ለመነጋገር ነገራቶችን በመሹራ ለመፍታት ያው ስላልተቻለ ነው ከዛም በኋላ ይሄ ጉዳይ ወደ ሚዲያ የመጣው ሰሞኑን ደግሞ የተለያየ ጉዳይ ስለነበረ ያው ሙቢም ጋር ቢዚ ስለነበረ እሱ ጋር ከመድረሱ በፊት እኔ ሁሉን ነገር ያኒ ሴትን ለማድረግ ያው እንደ ዲናችን እንደ ሙስሊምነታችን ያለውን ነገር በመደራደርና መሹራ በማድረግ መፍትሄ ካላቸው መፍትሄ እንዲያደርጉ የቻልነውን ጥረት አድርገን ነበር። ነገር ግን ያው በብሎክ ነው የተሸኘ ነው። በምንም አይነት መንገድ ኢትፋቅ መስማማትን አይፈልጉም ወይም ደግሞ መደራደርን አይፈልጉም። የቻልነውን ያህል እንግዲህ እንደ ሙስሊም እንግዲህ ወአስሊሑ በይነ አኸወይኩም ነው በሁለት